የህዝቦች ትግል ምክንያታዊና ሂደት ነው። ዝም ብሎ መስዋዕትነት መክፈል ውጣ ውረዶችን ማሳለፍ የሚባል ነገር የለም። የዛሬ 50 ዓመት ከዛ በፊትም የነበረው የኢትዮጵያ ስርዓተ መንግስት ጭቁን ህዝቦች እንድታገሉ ያስገድድ ነበር። የኦሮሞ ነጻነት ግንባር ብቻ አይደለም፣ ማንኛውም ጭቁን የኢትዮጵያ ህዝቦች የነበረም አሁንም ያለው ሁኔታ እሱ ነው። ከነዚህ አንዱ የኦሮሞ ነጻነት ግንባር እኔ ያለሁበት ድርጅት ነው እና እንደ ድርጅት እንደ ፖለቲካ ድርጅት ጀመረ እንጂ ከዛ በፊትም ለነጻነት የሚደረጉ የህዝብ ትግሎች የነበሩ ናቸው። አንድም ቀን ቆሞ አያውቁም። ይሄ እንግዲህ በትውልድ ቅብብሎሽ ዛሬ ላይ ደርሰናል። የኦሮሞ ነጻነት ግንባር ዛሬ ፓርቲ ብቻ አይደለም፣ ፖለቲካ ፓርቲም ነው፣ ኦሮሞማም ነው። ኦነግን ትቶ ኦሮሞማን ማሰብ አይቻልም። ኦሮሞማን ተቀብለ ኦነግን መተው አይቻልም። ኦሮሞነት ነው፣ ኦሮሞ መሆን። ይሄ ደግሞ በትውልዶች ቅብብል ሁለት ትውልድ ነው አይደለም 50 ዓመት በትውልዶች ቅብብል እዚህ የደረሰ ነው። ብዙ ለውጦች አሉ፣ ብዙ እድገቶች አሉ። እነዚህ ለውጦችና እድገቶች በመከራ ነው የመጡት፣ በፍርድ አልመጡም። በፊት አደባባይ ፍርድ ተሰጥቶን አይደለም ያገኘ ነው። በህዝቦች በጭቁን ህዝቦችና በኦሮሞ ጭቁን ታጋዮች እዚህ ደረስ። ዛሬ ብዙ ድሎች ቢኖሩም ብዙ የሚያስደስቱ ነገሮች ቢኖሩም ኦሮሞ ከጥፋት ብድንም እጅግ በጣም አስቸጋሪና አሳሳቢ ሁኔታዎች ለኢትዮጵያም ለምስራቅ አፍሪካም መስቀለኛ መንገድ ላይ ግን እንገኛለን። የኢትዮጵያ ብሔር ብሔረሰቦች ኦሮሞን ጨምሮ ጭቁን ህዝቦች የራሳቸውን እድል በራሳቸው ለመወሰን ወደ ኋላ የማይመለሱበት፣ ገዢዎች ደግሞ ይሄንን ለመጨፍለቅ ታጥቆ የተነሱበት ሁኔታ ላይ እንገኛለን። በእርግጥ በትግል ውስጥ ተስፋ የሚያስቆርጥ ነገር የለም። ወደፊት እንቀጥላለን። ከዚህ በፊትም እንደዚህ አይነት ሁኔታዎችን አሳልፈን እዚህ እንደርሳለን። ማንኛውም ኃይል መንግስትም፣ ሌሎች የፖለቲካ ፓርቲዎችም፣ ሲቪክ ማህበራትም፣ የኢትዮጵያ ህዝቦችም ይሄንን መስቀለኛ መንገድ ቀኙን እንዲቀናን የተሳካ እንዲሆን አሁን በጋራ ለህዝቦች ፍትህ፣ እኩልነት፣ ነጻነት የሚታገሉበት መድረክ ላይ ግድ የሚልበት ሁኔታ ላይ እንደርሳለን ይላል። የኢትዮጵያ ስርዓተ መንግስት እንደ መሪዎቹ የግል ጸባይ አንዳንድ ለውጥ ይኖራል እንጂ በመሰረቱ የተለየ ሀሳብን የማስተናገድ ፍላጎት የለም። እሱን ደግሞ ኢትዮጵያን መከራና ፍዳ አሳይቷታል። አሁን ኦሮሚያ ውስጥ ጦርነት አለ። ኦሮሚያ ብቻ አይደለም፣ የትግራይ ጉዳይ በደንብ አላለቀ። ገብቶሃል? የአማራ ክልል ታውቃለህ አሁን ያለበት ሁኔታ፣ ሶማሌ ክልል፣ ኦሮሚያ እያንዳንዱ መንደር ጦርነት አለ። ይሄ ጦርነት መቆም አለበት። እስረኞች መፈታት አለባቸው። የተለየ ሀሳብ መደመጥ አለበት። የተለየ ሀሳብ መኖር ክብር ነው፣ ጸጋ ነው፣ እርግማን አይደለም። እኛ በፋብሪካ አልተሰራን። እንደዚህ እቃ በአንድ ባለሙያ የተሰራን ሰዎች አይደለም። የተለያየ አመለካከት ይዘን የተፈጠርን ሰዎች ነን። ይሄንን በመቻቻል በመደራደር ኢትዮጵያ ወደ ተሻለ ሀገር ሁኔታ ካልተሸጋገረች እጅግ በጣም አደገኛ ሁኔታ አለ። ዛሬ እዚህ የምናከብረው የት እንደሆነ ታውቃለህ አይደል? የሁሉም ህዝቦች መኖሪያ የቱለማ ደግሞ መሬት የኦሮሚያ መሬት ላይ ከ10 ቀን በፊት ኤርትራኖች የነጻነት በዓላቸውን ሲያከብሩ ትልቅ የሚሊኒየም አዳራሽ ላይ እንዴት እንዳከበሩ አይተሃል። ይሄ እርግማን ነው ለዚህ መንግስት፣ ውርደትም ነው ለብልጽግና መንግስት፣ ውርደትም እርግማን ነው። አንድ ሬስቶራንት ውስጥ ግን የኦሮሞ ነጻነት ግንባር በሀገሩ ላይ በትንሽ ጠባብ ቦታ ውስጥ ያከብራል። በአድ ኤርትራኖች እኛ ነጻነታቸውን እናከብራለን፣ በትግሉ አጋሮቻችን ናቸው። የኤርትራ ህዝብ በጣም ረድቶናል፣ ደስተኞች ነን። ግን አንተ ከእናቴ ከሚወለደው በላይ እኔን ከወደድከኝ የተረገምክ ልጅ ነህ ማለት ነው። እኔን መጥላት አለብህ ማለት ግን አይደለም። ወንድምህን ግን የበለጠ መውደድ አለብህ፣ የበለጠ ማክበር አለብህ። ኤርትራኖች ለምን አከበሩ ማለት አይደለም፣ ደስ ብሎኛል። ግን ኤርትራኖች ያለ አገራቸው እንደው በዚህ ሰዓት በኢትዮጵያ ሁኔታ በእጅጉ ጣልቃ በገቡበትና በመጥፎ ስማቸው በሚነሳበት ሁኔታ በሰፊው አክብሮ የኦሮሞ ነጻነት ግንባር ለነሱም ጭምር ለብልጽግናም ለኦፒዲዮም ጭምር ጋሻ የሆነው በሱ ምክንያት የሚከበሩት
እንደዚህ አይነት ቦታ ላይ ከዚህ በላይ መግለጫ የለም፣ ግን እናልፈዋለን ብዬ ተስፋ ማድረግ ሰላም፣ እኩልነትና ፍትህ። ይሄ ደግሞ በመደማመጥ በመከባበር ከሌሎች ህዝቦች ጋር በጋራ ኢትዮጵያ ብዙ ግፍና መከራ የደረሰበት ኦሮሞ ብቻ አይደለም፣ ያልተነገረላቸው እንደ ስምም የማይነሱ ብሔረሰቦች ብዙ ናቸው፣ ከኦሮሞ በላይ መከራ የደረሰባቸው። እነዚህንም ጭምር በማነቃቃት በማነሳሳት ወደ ሰላም፣ ወደ ፍትህ፣ ወደ እኩልነትና ነጻነት መድረስ የነበረ ዛሬም ያለ ወደፊትም የሚቀጥል የኦሮሞ ነጻነት ግንባር የታክቲክ እንጂ የስትራቴጂም የዓላማም ለውጥ አድርጎ አያውቅም። ይህንን እንቀጥላለን። አብዛኛው የኦሮሚያ የመንግስት መዋቅሮች ይፈርሰዋል። የማይሰሩ ትምህርት ቤቶች ብዙ ናቸው። የማይሰሩ ጤና ጣቢያዎች፣ ሆስፒታሎች ብዙ ናቸው። ለአገልግሎት የማይውሉ ረጃጅም መንገዶች ብዙ ናቸው። መንግስት ማን ነው የሚባለውም በጣም አሳሳቢ ነው። ሁላችንም እየሰማን ነው። ይሄ ፍቱን መድኃኒት የጋራ የሽግግር መንግስት በኦሮሚያ በጠቅላላ ደግሞ የኢትዮጵያ የሽግግር መንግስት ከሌሎች ጋር እንጂ ምንም አይነት ከዚህ ችግር መውጫ መንገድ አሁን ያልኩትን ሀሳብ የሚቀበሉ ኃይሎች ናቸው በጋራ የተሰባሰቡት። የህዝቦቻችን ዕጣ ፈንታም ተመሳሳይ የሆነ ለብቻ ነጻነት፣ ለብቻ ጭቆና፣ ለብቻ ነጻነት፣ ለብቻ ባርነት የማይኖረን፣ ለብቻ ብልጽግና፣ ለብቻ ድህነት የማይኖረን በጋራ መደራጀት መሰባሰብ ኃይል ነውና ኃይል ነው። ለዚህ ብለን ነው አንድ የሆነው። እሱ ደግሞ ታይቷል በተግባር ተስፋም ጥለንበታል። ቀጣይ እንግዲህ ምርጫ የሚባል ነገር በአማርኛ ይሄም ሲደላ ነው የሚባለው አይደለም። ምርጫ ብሎ ቀልድ የለም። ኢትዮጵያ ፈርሳለች። መፍረስ ማለት መቼም መሬት ለሁለት አይሰነጠቅም። ፖለቲካ ስርዓቱ፣ ማህበራዊ ህይወቱ፣ ሃይማኖታዊ መዋቅሩ በሙሉ ፈርሷል፣ ተበጣጥሷል። ይሄ በሌለበት ምርጫ የሚባል ነገር የለም። የኢኮኖሚውን ሁኔታ ታውቃለህ። በየቤታችን እንዴት እንደምንኖር እኛ ጥሩ ነው ያለን። ህዝቡ እንዴት በልቶ እንደሚያድር በሚያሳስብ ደረጃ ነው ያለነው። ከሁሉ በላይ ይሄ እድል ለብልጽግና ይጠቅማል። አንድ ተረት በኦሮምኛ ነው ግን እንዳላበላሽ በአማርኛ ልንገሪ። ቤት ተቃጠለባትና ወጣ ምጣዴ አለች። ለሌሎቹ እቃዎች ሻልቅሽኝ እንጂ እኔ ዱሮም እሳት ላይ ነኝ። ጥሩ የሚሆነው በኦሮምኛ ነው። እኔ ዱሮም እሳት ላይ ነኝ። እኛ ዱሮም እናቅበታለን። ይሄ ሁኔታ ከቀጠለ ከሁሉ በላይ የሚከፋው ለብልጽግና ጥሩ እድል አግኝቷል። ከኛ ጋር ሆኖ ሽግግር መንግስቱን መቀበል አለበት ብዬ ነው።